ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ዛሬም አዲስ ትረካ ይዘንላችሁ ቀርበናል። ትረካውን ያገኘነው በ1997 ዓ.ም ከታተመው ከሞናሊዛ ጀርባና ሌሎችም አጫጭር መድብል ውስጥ ሲሆን ለዛሬ የምናቀርብላችሁ የሙሽራው ሚስጥር የተሰኘውን ልቦለድ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። የሙሽራው ሚስጥር፣ ደራሲ ኢዮብ ጌታሁን፣ ተራኪዎች ባንቻምላክ አዲሱና ህሩይ አበበ፣ የፕሮግራሙ አዘጋጅ ህሩይ አበበ። የሙሽራው ሚስጥር ክፍል 1 ዝግጅታችን እንደዚህ ይደመጣል። ነጭ አበባ ላይ ያረፈች ቢራቢሮ ደበረዶ የነጻ ያልጋ ልብስ የተነጠፈበት አልጋ ላይ ጋደም ብላ ሙሽራዋን እየጠበቀች ነው። ውሃ ሰማያዊ ረጅም የሌሊት ቀሚስ ለብሳለች። ክፍሉን በመገረም ቃኘችው። ዛሬ ሰርጌ ነው ብላ ራሷን ጠየቀችና ሳቃለች። በእርግጥ የሰርጉ ዕለት ምሽት ነው። ከሙሽራው ጋር የተዋወቀችው ከ3 ወራት በፊት ነበረ። በአጭር ጊዜ ውስጥ በደመቀ ሰርግ ጋብቻውን መፈጸሟ ህልም መስሎ ስለታያት ነው የተደመመችው። ሙሽሮቹ በአካል ተገናኝተው የተዋወቁት ከ3 ወራት በፊት ይሁን እንጂ ለተዋወቃቸው መሰረት የተጣለው ከ5 ወራት በፊት ልክ የእንቁጣጣሽ ዕለት ነው። ባህሉን ምክንያት በማድረግ የሙሽራው አባት ዶክተር ማሩ የቅርብ ጓደኛቸውን ዶክተር የነንህን ከነቤተሰቦቻቸው ራት ጋብዘው ነበር። በግብዣው ላይ ዶክተር ማሩ፣ ባለቤታቸው፣ 2 ወንዶች ልጆቻቸውና የዛሬዋ ሙሽሪት ትህትና፣ የዶክተር የነንህን ባለቤታቸውና 1 ሴት ልጃቸው ተገኝተዋል። 8ቱ ሰዎች በአንድ የምግብ ጠረጴዛ ዙሪያ ተቀምጠው ራት ሲመገቡ በነገራችን ላይ ዶክተር አረፋይኔ ሰላም ብለዋል አሉ ድንገት ዶክተር የኔነ። አረፋይኔ የታገኘው ደህና ነው? ዶክተር ማሩ ጠየቀ። ደህና ነው፣ ከሳምንት በፊት ተገናኝተን ነበር። ባለፈው ልጁን ሲድር ጠርቶኝ እኔ ለሥራ ጉዳይ ወደ ሐዋሳ ሄጄ ስለነበረ ሰርጉ ላይ መገኘት አልቻልኩም አሉ ዶክተር ማሩ። አዎ አልነበርክም ነበር። ድል ያለ ሰርግ ነበረ። የትኛዋን ልጁን ነው የዳረው? ሁለተኛዋን ነው። ያቺ ትንሿ ልጁን እንዴ? እሷ እኮ ዕድሜዋ ከ25 አይበልጥ፣ ትህትና በ9 ዓመት ትበልጣታለች። አይ ማሩ፣ ታዲያ የ25 ዓመት ሴት ለጋብቻ ገና ሆና ነው አሉ ዶክተር የኔነ የምግብ ሳህናቸው ላይ እንዳቀረቀሩ እየሳቁ። ቀና ሲሉ ከፊት ለፊታቸው የተቀመጠችው ትህትና መከፋቷን አስተዋሉ። ለአፍታ ተኩሮ አዩአትና ውብ እንደሆነች አሰቡ። በእርግጥ ቆንጆ ናት። ማራኪ የደም ግባት፣ የተስተካከለ ቁመና፣ በአጭሩ የተቆረጠ ጸጉር፣ ሞለል ያለ ጠይም ውብ ፊት ያላት የ34 ዓመት ወይዘሪት ትህትና ውበቷ በጎመራበት የለጋ ወጣትነት ዕድሜዋ ብዙ ወንዶች ያንዣብቡባት ነበር። ወንዶች ላይ ኮስተር ጀነን ማለት የጨዋ ሴት ደንብ እንደሆነ ታምን ስለነበረ ከማናቸውም ጋር የፍቅር ግንኙነት አልመሰረተችም። የሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ለኮሌጅ የሚያበቃ ውጤት ስላልነበራት የፈረንሳይኛ ቋንቋና የኮምፒውተር ስልጠናን ወስዳለች። ከዚያ በኋላ ግን ስራ ስለሌላት ከቤት ብዙም አትወጣ። የአጋጣሚ ጉዳይ ሆኖ ለማፍቀርና ለመፈቀር ዝግጁ በነበረችባቸው ባለፉት ጥቂት ዓመታት በሕይወቷ ለፍቅር ጓደኝነት ደፍሮ የጠየቃት አንድ ሰው ብቻ ነበር። እሱም አልጋ ላይ ለመንጠልጠል የቸኮለ ሆዳም ስለነበረ ግንኙነታቸው በአጭሩ ተቋጨ። ለዓመታት ራሷን በአስራዎቹ ዕድሜ ውስጥ እንዳለች ልጃገረድ አድርጋ ታስብ ስለነበረ
የትዳር ጓደኛ መገኘት ወይም አለመገኘት ለሷ ችግር አልነበረውም። ከቅርብ ጊዜ ወዲህ ግን የእድሜዋ መግፋት እያሳሰባት ነበር። አባቷ እንደዋዛ የሷን እድሜ መጥቀሳቸው ያስከፋት በዚህ ምክንያት ነበር። በፍቅርና በርህራሄ በታላቅ እንክብካቤ ተሞልታ ስላደገች ትንሽ ቅር የሚያሰኛት ነገር ከሰማች እንደ ሕፃን ቶሎ ትከፋለች፣ ታኮርፋለች። ራት ከተበላ በኋላ ካሜራ ይዣለሁ፣ ፎቶግራፍ ላንሳ፣ በዛው ምን አንድ ላይ እንነሳ አሉ ዶክተር የኔነ ከመቀመጫቸው እየተነሱ። በርካታ ፎቶግራፍ ተነሱ። ከአንድ ሳምንት በኋላ ዶክተር የኔነ ከፎቶግራፎቹ መሃል የትህትናን መርጠው አሜሪካን ከ19 ዓመታት በላይ ለቆየው ለታናሽ ወንድማቸው ለታምራት ላኩለት። ከትህትና ፎቶግራፎች ጋር የትዳር ጓደኛው እንድትሆን እንደመረጡለት የሚገልጽ መልእክትም ጽፈውለታል። ታምራት የ46 ዓመት ጎልማሳ ቢሆንም ወንደላጤ ነበረ። መልእክቱ እንደደረሰው ስልክ ደውሎ የትህትናን መልክ እንደወደደውና መጥቶ ሊያያት እንደሚፈልግ ነገራቸው። ታላቅ ወንድሙ ያመነቱ ያቀረቡት ጥያቄ ቀና ምላሽ በማግኘቱ በጣም ተደሰቱ። ከሁለት ወራትም በኋላ ታምራት አዲስ አበባ ገባ። ትህትናን በአካል ሲያያት ውበቷን ይበልጥ አደነቀ። ለተወሰኑ ቀናት ወደ ተለያዩ ሆቴሎችና የመዝናኛ ቦታዎች ወሰዳት። የበለጠ ለመተዋወቅና ለመግባባት የነበራቸውን የአብሮ ቆይታ ጊዜ ተጠቀሙበት። ባህሪዋን ወደደው። እናም አንድ ቀን ሊያገባት እንደሚፈልግ ነገራት። ትህትናም አንዳንዴ ፍዝዝ እያለ ሲተክዝና በሐሳብ ተመስጦ የእሷን አጠገቡ መኖር ሲዘነጋ እያየችው ግራ ከመጋባቷ በስተቀር በመልኩም በቁመናውም በጸባዩ ተማርካ ስለነበር ለጋብቻ ሲጠይቃት በጣም ነበር የተደሰተችው። እናም እነሆ የሰርጉ ዝግጅት በሁለቱም ቤተሰቦች በኩል በአጭር ጊዜ ውስጥ ተጠናቆ ዛሬ የደመቀ ሰርግ ተደግሶ ተጋቡ። ትህትና ትራሷ ላይ በክንዷ ደገፍ እንዳለች ከታምራት ጋር አብራ ያሳለፈቻቸውን ያለፉትን 3 ወራት በሐሳብ ስትቃኝ በሩ ተከፈተና ታምራት ወደ ክፍሉ ገባ። መጣው ብሏት የወጣው ከ20 ደቂቃ በፊት ነበር። እሺ ሙሽሪት አልጋው ተስማማሽ? አለ ፈገግ ብሎ ቁልቁል እያያት። ፊቱ ላይ ድካም ይነበባል። ሳቅ ብላ አዎ አለችው እየተሽኮረመመች። ከጥቂት ደቂቃዎች በኋላ የሚሆነውን በማሰብ ነበር ያፈረችው። እስካሁን ከንፈር ለከንፈር ከመሳሳም የዘለለ ግንኙነት አልነበራቸውም። ዛሬ ግን ያዛጋቆቱን አወለቀና ቁም ሳጥን ውስጥ ሰቀለው። በጣም ደክሞኛል። ሰርግ ለሙሽሮች እንዴት ያስጨንቃል። በረጅሙ ተነፈሰ። በጣም እንጂ ሁሉም አይኑ አንተ ላይ ስለሆነ እያንዳንዷ ሰኮንድ የምታደርጋትን እንቅስቃሴ ማስተዋልና መቆጣጠር አለብህ። ለአንድ ረጅም ቀን የምንሰራው የጀንትልነት ቲያትር ሆኖ እኮ ነው የደከመን አለ አልጋው ላይ ቁጭ ብሎ ጫማውን እያወለቀ። ብርድ ልብስና አንሶላውን ገልጣ ውስጥ ገባች። ክራባቱን፣ ሸሚዙን፣ ባለጥብጣብ ካኔተራውን፣ ሱሪውን አውልቆ በፓንት ብቻ አጠገቧ አልጋ ውስጥ ገብቶ ተጋደመ። ብቻ ቆንጆ ሚስት ማግባት በመቻል እድለኛ ነኝ አለ እያዛጋ። ስቃ ዝም አለች። ቀና ብሎ ከንፈሯን ሲስማት በስስት ሳመችው። አንዴ ብቻ ስሟት ጀርባውን ሰጥቷተኛ። ሀብታም ሳይቆይ ረጅም ጎልቶ የሚሰማ ትንፋሹ መተኛቱን አረዳት። ምሽቱ ከጠበቀችው ውጭ ነው የሆነባት። የሙሽራ ወግ እንደሚደርሳት እርግጠኛ ነበረች። ለካ የሷ ሙሽራ አያንቅልፎ ነው። ለስሜቷ ምንም ሳይጨነቅ ጀርባዋን ሰጥቷት መተኛቱ አናደዳት። እስካሁን ለመደፋፈር በግልጽ ሐሳባቸውን ለመለዋወጥ በሚያበቃ ደረጃ አልተቀራረቡም። ይወዳታል።
ትወደዋለች እንዴ? አዎ፣ ለሱ የተለየ አመለካከት አላት። በአካል አይተው ብቻ ሳይሆን ድምፁንም ስትሰማ የደስታ ስሜት ይሰማታል። ሰውነቷን የሚያፍታታ ደስታ። ግን እሱ ሲወዳታል እንጃ እንደሚያፈቅራት ነግሯታል። ብዙ ስጦታዎች ገዝቶላታል። ግን ይህ እርሷን ማፍቀሩን የሚያረጋግጥ ነው እንዴ? የሚወዳትና ለእርሷ በጣም የሚጨነቅ ቢሆን ለምን የደንቡን ብር አምባር ሰበረውሉ? ግን ደክሞታል። ቢሆንም እኮ ድንግል ነኝ። የሰርጌ ዕለት ምሽት ነው ድንግልናዬን ላረጋግጥለት የሚገባው። ዛሬ ነው ደሜ ፈሶ ወላጆቼ የኔን ድንግልና አረጋግጠው ሊደሰቱ የሚገባው። ኡፍ! በንዴት ተብከነከነች። ምርጫ አልነበራትም። መብራቱን አጥፍታ ጀርባዋን ወደ እርሱ አዙራ ተኛች። እንቅልፍ ሊወስዳት አልቻለም። እስከ ዛሬ ድንግል ነሽ ወይ ብሎ አልጠየቃትም። እንደዛ ብሎ እንዲጠይቃትና ድንግልናዋን ልትነግረው እንዴት ጓጉታ ነበር። እሱ ግን ፍቅሩን ሳያጓድልባት ስለ ድንግልናዋ ለማወቅ ፍላጎት የነበረው አልመሰለም። ከዚህ በፊት ስለነበራት የፍቅር ግንኙነት የመስማት ፍላጎት አልነበረውም። ስለ ራሱ ያለፈ የፍቅር ሕይወት ስትጠይቀው የንግግር ርዕስ ይቀይራል። ስለ እሷ መስማት የማይፈልገው ስለ ራሱ ብቻ ለማውራት እንዳይገደድ ስለሚሰጋ ሊሆን እንደሚችል ጠርጥራለች። ጭራሽ ደግሞ አሁን የድንግል ሙሽራው ሊደርሰኝ ይገባል። ድንግልናዬ ዛሬ ነው መታወቅ ያለበት። ጭንቀቷን በእልህ አገዘችው። አንድ መላ ተከሰተላት። የምትገላበጥ መስላ በእግሯም በዳሌዋም በጀርባዋም ነቀነቀችው። ከነቃ ሰውነቴን ወደ እሱ አስጠጋለሁ እናም የሚፈለኩት ይሆናል ብላ ተስፋ አድርጋ ነበር። እሱ ግን ሬሳ ሆኗል። ድብን ያለ እንቅልፍ ወስዶታል። ጭራሽ ማንኮራፋት ጀመረ። እልህና ንዴቷ ከልክ ስላለፈ እንባ ባይኗ ግጥም አለ። ሳክተናነቃት፣ ማልቀስ ጀመረች። ወንዶች ሲባሉ ራስ ወዳድ ናቸው፣ ደደቦች። ለኔ ስሜት ቅንጣት ሳይጨነቅ ያንኮራፋል። ብስጭቷ ከልክ ያለፈ ነበር። እንባዋን በአንሶላው ጫፍ እየጠረገች ተነፋረቀች። በልቅሷ መሃል ሌላ መላ ብልጭ አለላት። ተነስታ መብራቱን አበራችው። ታምራት አሁን ጀርባውን ሰጥቷት እንቅልፉን ይለጥጣል። ታምራት! ታሜ! ጮክ ብላ ተጠራች። መልስ የለም። ታምራት! ጥሪዋ የሌሊቱን ጸጥታ የሚያደፈርስ የቁራ ጮት ነበር። ብሽቅ አለች። በሁለት እጆቿ ትከሻውን ዛ በኃይል ነቀነቀችው። ታምራት! ታምራት! ነው። ታምራት አይኖቹን እያጨናበሰ በብዥታ አያት። ጭብጥ ኩርምት ብላ ማልቀስ ጀመረች። ምን ነው ትሁት፣ ምን ሆነሻል? ደንገጥ ብሎ ጠየቃት። ፈራው፣ በጣም ፈራው። ስቅስቅ ብላ አለቀሰች። ምን ነው? ምንድነው የሚያስፈራሽ? ፍራሹን በክንዱ ተደግፎ በመገረም አያት። እኔ እንጃ ብቻ ፈራው ታሜ። ተነፋረቀች። እንደምንም ራሱን ጎትቶ ቁጭ አለና ሰፊ ጸጉራማ ደረቱ ላይ ያለጠፋት። ምንድነው የሚያስፈራሽ የኔ ቆንጆ? እኔ ያለሁልሽ። አሁን እኮ ብቻሽን አይደለሽም። እኔ እስከ ሕይወቴ መጨረሻ ካንቺ ጋር እኮ ነው የምኖረው። እጆቿን ወገቡ ላይ ጠምጥማ ልጥፍ ብላበት ለቅሷን ቀጠለች። በጣም ደስ ብሏታል። ለቅሷ የደስታ ለቅሶ ሆኖ ነበር። መለዋ ሰርቷል። በተኩስ የለሰለሰ ጸጉሯ ውስጥ ጣቶቹን እያመላለሰ ግንባሯን እየሳመ የኔ ቆንጆ ምን የሚያስፈራ ነገር አለ አላት። ሕፃን መሰለችው። እሷም ሕፃን የሆነች መሰላት። ለካ ልጅነት እንዲህ ይጥማል። አጥብቃ ያቀፈችው ይበልጥ ልጥፍ አለችበት። ጸጉሯን እያመናተለ ግንባሯን እየሳመ ሲያባብላት ድንገት ቀና ብላየችው።
አይኗ ቀልቷል። ጉንጮቿ በእንባ ረጥበዋል። አይዞሽ ትሁት እንባዋን ጠረገላት። ተያዩ፣ ተጠጋጉ፣ ከንፈር ለከንፈር ተሳሳሙ፣ ተመጣመጡ። ከደቂቃዎች በኋላ ሸርተት ብላ ተጋደመችና ሽቅብ አየችው። አይኖቿ ተናገሩ። አምረኸኛል፣ ፈልጌሃለሁ ማለት። ተንጠራርቶ መብራቱን አጠፋው። ጥምጥም አለችበት። አጠገቧ ተጋደመ። ሰፊ ደረቱ ላይ ተንተራሰች። እናም ለብር አምባር ሰበረሎ ዝግጁ መሆኑ ስለተሰማት ተረጋጋች። ትሁት የኔ ቆንጆ በለወሰስ ጠራት። አቤት ታሜ። ሳትንቀሳቀስ መለሰችለት። እወድሻለሁ። ከኔ ጋር እስካለሽ ምንም የሚያስፈራሽ ነገር መኖር የለበትም። ዝም አለችው። ቃል አውጥታ ባትናገርም እኔም እወድሃለሁ ብላ ለራሷ ተናገረች። እንዴት ደስ ይላል! የሚመኩበት የትዳር ጓደኛ ደረት ላይ ዘና ብሎ መጋደምና አይዞሽ እኔ አስብልሻለሁ የሚያስፈራሽ ነገር አይኖርም የሚል ፍቅርና በራስ መተማመን የሞሉበት ውብ ቃል መስማት እንዴት ደስ ይላል! ለጥቂት ደቂቃዎች ጸጥታ ሰፈነ። በጣም ይገርመኛል አለች። አላት ኮተት ባለ እንቅልፍ በተጫጫነው ድምጽ። ከ3 ወር በፊት እንኳን አንተን ከመሰለ ፍቅረኛ ሰርግ ተደግሶ ስለመጋባት ይቀርና ፍቅር ስለመጀመሪያም በሆነኝ በህልሜም አላስብም ነበር። ተአምር ነው። ለአፍታ ዝም አለች። ታሜ ብላ ተጣራች። ጸጥታ። ታምራት። ሌላ ጸጥታ። ድንገት በረጅሙ ተነፈሰ። ቀና ብላ አየችው። ማመን አልቻለችም። ከምን ጊዜው እንቅልፍ ወሰደው። እወድሻለሁ ብሎ ከጥቂት ደቂቃዎች በፊት የተናገረው ሲያሾፍባት እንደሆነ ተሰማት። ወንዶቹ ውሸታሞች ናችሁ ስትል በምሬት አሰበች። ወደ ቀዝቃዛው አልጋው ጥግ እርሱን ላለመቀስቀስ ምንም ሳትጠነቀቅ ተመንጭቃ ተገላበጠች። ጀርባዋን ሰጥታው ትራሷ ላይ ግማሽ ፊቷን ቀብራ ማልቀስ ጀመረች። ብቸኝነት ተሰማት። ቤተሰቦቿ፣ አባትና እናቷ፣ ሁለቱ የምትወዳቸውና የሚወዱት ወንድሞቿ ናፈቋት። አጠገቧ የተኛው ሰው ባሏ ሳይሆን የማታውቀው እንግዳ ሰው እንደሆነ ተሰማት። ከማታውቀው ሰው ጋር እንደ ገጠር ሴት ትዳር መመስረቷ ትልቅ ሞኝነት እንደሆነ አሰበች። በሚቀጥለው ቀን ጠዋት ጥላ ወደ ቤተሰቦቿ ለመሄድና ከዚህ በፊት ኖሮ የነበረውን ነፃ የላጤ ሕይወት መቀጠል እንዳለባት ወሰነች። ሰው ግን ምን ይላል? ያሉትን ይበሏ። አንድ ጊዜ በራዲዮ የሰርጋቸው ዕለት ባሏ ሚስቱ እርቃኗን የተነሳችውን ፎቶግራፍ ለሚዜ ጓደኛው ሲያሳያየችው አንዲት የፈረንጅ ሙሽራ የሰርጉን የክሬም ኬክ ፊቱ ላይ ለጥፋበት የሙሽራ ልብሱን አጨማልቃለት ጥላው እንደሄደችና በዚህ ምክንያት የሰርጋቸው ድግስ ሳያበቃ እንደተለያዩ የሰማችውን አስታወሰች። የሷ እንደውም ይሻላል፣ አንድ ቀን አብረው አድራለች። አዎ ነገ ጠዋት ጥላው ትሄዳለች። ለስሜቷ ቅንጣት ከማይጨነቅ ራስ ወዳድና በእድሜ በ12 ዓመት ከሚበልጣት ሽማግሌ ጋር ትዳር በሚሉት ጣጣ ተቆራኝታ የምትቃጠልበት ምንም ምክንያት አይኖርም። ግን ለምን ጥለሹ መጣሽ ብትባል ምን ትላለች? በቃ አስጠላኝ፣ አይወደኝም፣ በገንዘቡና በጥቅም ሊገዛኝ አሰበ። እኔ ከገንዘቡ ይልቅ የምፈልገው ፍቅሩን ነበር። የማያፈቅረኝን ሰው ባሌ ነው ለማለት እንዴት ደፍራለሁ? ስለዚህ ትየው መጣው ትላቸዋለች።